በህይወታችን የምንፈልገውን ነገር ለማሳካት እግዚአብሔር ያለንን የኛን አቅም ሳይሆን አቋማችንን ያያል። ምክንያቱም አቅማችን እሱ ነው። አብዛኛው ሰው አቅም ሳይሆን ያነሰው አቋም ነው ያነሰው። እና ምን ያክል አቋም አላችሁ ለምትፈልጉት ነገር? ብዙ ሰው ትልቁ ያለበት ችግር ምንድነው ሲባል የአቋም ችግር ነው ያለበት። የምንፈልገውን ነገር ለማሳካት ይገባንን ህይወት ለመኖር ከፍ ብለን የተሻለ ነገር ለማምጣት በምንፈልጋቸው ከፍታዎች ውስጥ በምንፈልገው ልክ ሮጠን የተሻለ ነገር ለማምጣት አብዛኛው ሰው ምንድን ያለበት ሲባል የአቋም ችግር ነው። እና ግን ብዙ ጊዜ የሚመስለን የአቅም ነው። ሳትችል ቀርታ አይደለም፣ ለምትፈልገው ነገር አቋም ስለሌለ ነው እንጂ። ይውላችሁ በህይወት ብዙ ነገር ልንፈልግ እንችል ይሆናል። አብዛኛው ሰው ይፈልግም አይፈልግም ያው ብዙ ጊዜ ውስጣችን ካስተዳደጋችን ካመጣጣችን ከልጅነታችን ምናምን ጀምሮ ብዙ እየተነገርን ያደግናቸው ነገሮች ስላሉም ነው አቋም የምናጣው። ለምን? በፍራቻ ውስጥ ነው ብዙ ሰው የሚኖረው። ሰው አቋም እንዳይኖረው ከሚያደርገው ነገሮች ውስጥ ዋነኛው አንዱ ፍራቻ ነው። ፍራቻ በጣም አቋም ይገላል። ማለት ምን አይነት ፍራቻ ሲባል ባይሆንልኝስ፣ ባይደረግልኝስ፣ ባይሳካልኝስ፣ ባይመጣስ፣ ሰዎች ምን ይሉኛል፣ ምን ልባል እችላለሁ ምናምን። ምንም ህይወት ላይ እሱ ግን የሚቀይረው ነገር የለም። ለምን ሲባል ምንም ህይወት ላይ ያንተን አቋም ራስ ይዘህ የተሻለ ነገር ታመጣለህ እንጂ አንተ ባለህ አቅም እስከዛሬ ህይወት ላይ የሆነ ነገር የለም፣ ከዚህ በኋላ የሚሆን ነገር የለም፣ ይሳካ ነገር የለም። ትልቁ አንተ ባለህ አቋምና ፈጣሪን አቅም አድርገህ እግዚአብሔርን አቅም አድርገህ በያዝከው ልክ ነው የምትፈልገው ነገር የሚሳካልህ። ስለዚህ ይሄ ማለት በጣም በቀላሉ ለመለየት ምን እናድርግ ከተባለ ብዙ ሰው የሚጨነቀው እንዴት ላሳካው እችላለሁ፣ እንዴት ሊሆንልኝ ይችላል፣ እንዴት ሊመጣልኝ ይችላል፣ በኔ አቅም፣ በኔ ጉልበት፣ በኔ ኃይል ምንም ህይወታችን ላይ የሚሆን ነገር የለም። ግን አብዛኛው ሰው የሚጨነቀው እሱን ነው፣ እንዴት ሊሆን ይችላል የሚለው። እንዴትን ካወቅንማ ወደ ፈጣሪ ሄደን ማለት ነው። እንዴትን ካወቅን የሰውኛ ድርሻችንን ትተን የፈጣሪን ድርሻ ልንሰራ ነው፣ ወይ የእግዚአብሔርን ድርሻ ልንሰራ ነው። እንዴት የኔ ድርሻ አይደለም። የኔ ትልቁ ድርሻ ምንድነው ሲባል ለምፈልገው ነገር የምር ትክክለኛ አቋም አለኝ ወይ? የማይወላውል አቋም። ሰኞ ሲሆን አሪፍ የሚሆን፣ ማክሰኞ ሲሆን የሚቀዘቅዝ፣ ሮብ ሲሆን የሚሞቅ ምናምን አይነት አይደለም አቋም ማለት። ከእሑድ እስከ እሑድ ተመሳሳይ የሆነ ጀመርኩት ባልኩበት አካሄድ ጨረስኩት እምልበት፣ ጀመርኩት በምልበት ስሜት ስጨርስ የሚያው ስሜት ሊኖር የሚችልበት የአቋም አላችሁ። ህይወታችን ላይ የአቋም ነው በምንፈልገው መልኩ ወደፊት የሚወስደን። አለዛ እስከተባለ ይሄ ከአቋማችን ይልቅ አቅማችን ላይ ዲፔንድ እንሆንና እኔ በቃ እኔን ማድረግ እችላለሁ ብለህ ነው፣ ይሄን ይሆንልኛል ብለህ ነው፣ ማድረግ ማምጣት ምናምን ይሳካል ብለህ ነው ወደሚል ነገር እንሄዳለን። ኖ እንዴት እንደሚሳካ አናውቀው። እንደሚሳካ ብቻ ካወቅን ግን ይበቃል። እንደሚሳካ የምናውቀው በምንድን ነው ከተባለ ባለን አቋም ለምንፈልገው ነገር የትኛውንም የህይወት ዋጋ ያስከፍለኝ፣ የትኛውንም ነገር ላድርግ፣ በየትኛው መንገድ ሄጄ ግን ላይፍ ላይ ዊን ማድረግ፣ ማሳካት፣ ስኬታማ መሆንን ምርጫ ውስጥ ሁላ የሚገባ አይደለም። ይሄ ነው በቃ አቋም። ባይ ኤኒ ሚንስ በየትኛው መንገድ ምን ማድረግ አለብኝ? ማሳካት አለብኝ የምፈልገው። አቋም ይባላል። አቋም ይባላል። ቻሌንጆች ቢበዙ በምፈልገው መልኩ ነገሮች ባይሄዱ በጣም ነገሮች ቢያታግሉን የምንፈልገው ነገር በምንፈልገው መልኩ ባይሆንልን ለሱ አቋም አላችሁ ወይ? ብዙ ሰው አቋሙን ይተውና ምን ያደርጋል? ሊያሳካ የሚፈልገውን በህይወቱ የተሻለ ነገር ለማምጣት የሚሄድበትን ነገር ይተውና ወደ ምን ይሄዳል? ይሄ የሚፈልገውን ነገር ሐሳቡን ወደ መቀየር ይሄዳል። ይሄ ነገር አይሆንም መሰለኝ ብሎ ይቀይረዋል። ኧረ የምንፈልገው ግብ አይደለም የሚቀየረው፣ መንገዱን ግን እናስተካክለዋለን። የምንሄድበትን መንገድ እናሻሽለዋለን፣ አሪፍ እናደርገዋለን። አቋማችንን እያስተካከልነው እንሄዳለን። አቋም ላለው ሰው ፈጣሪ፣ አቋም ላለው ሰው እግዚአብሔር ትልቁን ነገር ምን ያደርግልናል ሲባል በአቋማችን ልክ አቅም የሆነንና ይባርክልናል የምንፈልገውን ነገር። አቋም ከሌለ ግን ዛሬ ውሃ ነገ እሳት። ልክ ደግሞ ይሄ እንትን ላይ እንደ አቋም የሌለው ሰው ማለት ልክ እንደ ውሃ ነው። ውሃ የያዘውን እቃ አይደለም መልክ የሚመስለው። ባልዲው ሲገባ የባልዲ ቅርጽ ይዛል፣ ሃይላንዱ ሲገባ የሃይላንድ ቅርጽ ይዛል፣ ብርጭቆ ሲገባ የብርጭቆ ቅርጽ ይዛል። አቋም የሌለው ሰው ማለት ልክ እንደ ውሃ ነው፣ የገባበትን እቃ ነው የሚመስለው። ስለዚህ ምን አይነት አቋም አላችሁ እናንተ ለምትፈልጉት ነገር?
ይሄ በህይወታችሁ ማሳካት ማድረግ እንዲሆንላችሁ እንዲሳካላችሁ ለፈለጋችሁት ነገር ምን አይነት አቋም አላችሁ? ያ አቋም ያለው ሰው አቅሙ እግዚአብሔር ነው የሚሆንለት። አቅማችን ደግሞ እሱ ሆነ ማለት ጥሩ ኑሮ ከሱ እንደሆነ አውቀን ከሱ ጋር ተጣብቀን ማናሳካው ነገር የለም። ትልቁ ግን ያን አቅማችንን መፈተሽ ያስፈልጋል። ቆም ብለን ማየት የምር ምን አይነት አቋም አለኝ? የምር በህይወቴ የምፈልገውን ነገር ሪሊ ፈልገዋለሁ ወይ ከልቤ? ወይ ማሳካት ወይ ሞት ብያለሁ ወይ? ብዙ ሰው ከሆነ ይሆናል ካልሆነ አይሆንም ይላል። ኧረ አይባልም። እንዴት ነው ካልሆነ የሚባለው? ይሆናል። እንዴት ነው የሚሆነው? እኔ ምን አውቃለሁ? እንደሚሆን ግን አውቃለሁ። እንደሚሆን የማውቀው ከኔ አቋም በላይ እግዚአብሔር በሰጠኝ አቅም ላይ በሱ ላይ ተማምኜ ግን እንደሚሆን አውቃለሁ። እንዴት እንደሚሆን ካወቅኩማ እኔ በቃ ፈጣሪ ልሆን ነው ማለት አናውቅም። የብዙ ሰው ጭንቀት ይሄ ነው። እንዴት እንደሚሆን ለማወቅ መታገል ነው። እንዴት እንደሚሆንም አላውቅም። እሱ ግን መንገድ እንደሚያዘጋጅልኝ አውቃለሁ። መንገድ እንደሚሰጥ በቃ ከተመ አበቃ አለቀ በተባለለት ነገር ላይ መንገድ እንደሚሰጥ ግን እርግጠኛ ነኝ። በዛ ውስጥ የምፈልጋቸው ነገሮች እንደማሳካ እርግጠኛ ነኝ። ስለዚህ አቋም ይኑረን። ካለን አቅም በላይ ካለን ጉልበት በላይ ካለን ጥንካሬ በላይ ካለን ዕውቀት በላይ ከየትኛውም በላይ ሰዎች አሉኝ ምናምን ከምንላቸው በላይ አቋም ይኑረን። የራሳችን የማይወላውን የሄድንበትን ቦታ ማይመስል እኔና እኔ ብቻዬን ስሆን የሚሰማኝን ስሜት ሁሉም ቦታ ላይ ማንጸባርቀው የሚመስል አቋም ይኑረን። በዛ ውስጥ የምንፈልገው ነገር ይሳካል። ስለዚህ እንደ ሰውኛ አቋም ይኑረን። ያኔ ፈጣሪ በራሱ አቅም ይሆነናል የምንፈልገውን ነገር እንድናሳካ እንድናመጥ። ስለዚህ በአቋማችን እንጽና። ሁላችንም የሆነ ከፍታ ላይ እንገናኝ። መቻችሁ። መልካም ጊዜ